ኧረ እባክህ እነሱ ባሉበት ለምን ጠራኸኝ? ምን ችግር አለ? ምንም ደስ አይሉም። ጓደኞችን ባታገኛቸው ደስ ይለኛል። እንኳን ይዘኝ ልትመጣ። ባያትቀልጂ ነኝ እንግባ። አልቀልድኩም። ልዩነታቸው አይታየም እንዴ? በጣም ተራርቃቸዋል። የኔ እናት ቀን ያለፍኩት በእነሱ ነው። ዛሬ ተሳካልኝ ብዬ አልተዋቸውም። ከኔና ከነሱ መምረጥ ካለብህ ቆይ። አትጠራጠሪ፣ እነሱን ነው የምመርጠው። በጣም ጥሩ። ከነሱ አላስበልጥሽም ነው? አይደለም፣ ሁለታችሁ የምትለኩት በየራሳችሁ መስፈርት ነው። እነሱን የመረጥኩት ግን ምርጫ የሚሰጠው ለመሄድ ያሰበ ስለሆነ ነው። ማለት እነሱን በመርጥ ልትሄጂ አይደል? ስለዚህ ራስሽን ምርጫ ውስጥ ካስገባሽ በምርጫ አትዘኝ። ነገ ብታጣ ዞር ብለው አይሁን። ምን አለች በላይ ኖሮኝ አልነበረም እኮ ማውቃቸው። ካላመንሽ ላሳይሽ። ነይ ምሩስ ትመጣለች ብላለን ማለት ሄደች። አልተመቻትም። ሰሞኑን ስራ ብር ይዞብኝ ብር አስፈልጎኝ ነበር። አንድ 10,000 ብር አታበድሩኝ? ይዙ እንደሱ አይነት ብር የለንም፣ ግን በጣም ብር አስፈልጎ ከሆነ ስልካችንን አስይዘነው ይሸጠን እንሰጣለን። ስቀልዳችሁ ነው። ባይሆን 100 ብር ስጡኝ። 100 ብሩ ደግሞ ምን ሊሰራል ነው? የፊታችን ጥቅምት 16 ከ5 ሰዓት ጀምሮ በሚኒማ አዳራሽ የሚዘጋጅ የገቢ ማሰባሰቢያ ጉባኤ አለ። በእናንተ ድጋፍ የእናቶች በዓትና ወደ ገዳሙ የሚወስደው መንገድ ተሰጥቶ ተናቋል። አባቶችም በበዓታቸው ጸንተው እንዲቆዩ በዓታቸው እየተሰራ ይገኛል። በ100 ብር ብቻ ትኬቱን በመግዛት በጉባኤው ላይ በመገኘት የበረከቱ ተካፋይ ይሁኑ። መገኘት የማትችሉ በውጭ የሚሆን በአገር ውስጥ ያላችሁ በዚህ አካውንት ማገዝ ትችላላችሁ። ለስጋችሁ በረከት ለነፍሳችሁ ስንቅ ያዙ። አዘጋጅ ሙታን ሳማ አርግዲስ ሚካኤል አንድነት ገዳም